ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ዛሬ በሲዳምኛ ከዜሮ እስከ 1 ቢሊዮን ያሉ ቁጥሮችን እንማራለን ማለት ነው። እስከ መጨረሻው ቪዲዮውን ተከታተሉ። ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ አድርጉ። ቪዲዮአችንን ደግሞ ላይክ እያደረጋችሁ እንጀምራለን ማለት ነው። ዜሮ ዜሮ ነው በሲዳምኛው። አንድ ቁጥር ሚት ይባላል። 2 ላም ይባላል። 3 ሳሳ ይባላል ማለት ነው። ሾል 4 ኦንት 5 ሌ 6 ለማል 8 ይባላል ማለት ነው። 8 ማለት ሰተ ይባላል። 9 ማለት ደግሞ ሆንስ ይባላል። 10 ቶን ይባላል። ከዜሮ እስከ 10 ያሉትን እስቲ አንድ ጊዜ ላስታውሳችሁ። 0 ሚት ላም ሳስ ሾል ኦንት ሌ ለማል ሴት ሆንስ ቶን። ከ10 በኋላ ያሉ ቁጥሮችን ለመቁጠር ይህንን ሜተድ ትጠቀማላችሁ ማለት ነው። ይህንን ዘዴ ቶና ትሉና ከዛ ቁጥሮቹን እያስገባችሁ መሄድ ነው። ለምሳሌ ቶና ሚት ማለት 11 ማለት ነው። ቶና ላም ማለት 12፣ ቶና ሳስ 13። እንደዛ እያላችሁ ወደ ታች መሄድ ነው። ለሞ ማለት 20 ማለት ነው። ሰጆ ማለት 30 ማለት ነው። ሾይሎ ማለት ደግሞ 40 ማለት ነው። 50 ማለት ኦንታ ማለት ነው። 60 ሊያ 70 ለመላ 80 ሰታ። ሆንሳ ማለት 90 ማለት ነው። ጥቤ ማለት 100 ማለት ነው። ኩመ ማለት ደግሞ 1000 ማለት ነው። 10,000 ደግሞ ቶነ ኩመ ይባላል። ሚሊዮን ማለት ሚሊየን ሲሆን ቢሊዮን ማለት ደግሞ ቢሊየን ማለት ነው። ከ20 በኋላ ያሉ ቁጥሮችን ለመቁጠር ለሚና ብላችሁ ከ1 እስከ 9 ያሉትን ማስገባት ብቻ። ለምሳሌ ለሚና ሚተ ማለት 21 ማለት ነው። ለሚና ላም ማለት 22 ማለት ነው። ለሚና ሳሰ ማለት 23 ማለት ነው። 31 ለማለት ሰጂና ሚት 32 ሰጂና ላም። ከ40 በኋላ ያሉትን ለመቁጠር ሾይሌና ብላችሁ መጀመር ትችላላችሁ። ሾይሌና ሚት ማለት 41 ማለት ነው። ሾይሌና ኦንተ ማለት ደግሞ 45 ማለት ነው። ኦንታይና ኦንቴ 55፣ ኦንታይና ሆንሴ 59። ከ60 በኋላ ያሉትን ላይና እያላችሁ ከ1 እስከ 9 ያሉን እያስገባችሁ መሄድ ትችላላችሁ። ለምሳሌ ላይና ላሜ፣ ላይና ሰቴ እንደዛ እያላችሁ። ለማላይና ብላችሁ ከጀመራችሁ ደግሞ 70 ምናምን እያላችሁ ነው። ለምሳሌ ለማላይና ሰስ 73፣ ለማላይና ለማላ 77። ሰታይና ሌ 86፣ ሰታይና ሾል 84። ከ90 በኋላ ያሉ ቁጥሮችን ደግሞ ሆንሳይን እያላችሁ ከ1 እስከ 9 ያሉትን ማስገባት ነው። ለምሳሌ 99 ለማለት ሆንሳይና ሆንሴ፣ 97 ለማለት ደግሞ ሆንሳይና ለማላ። ከ100 በኋላ ያሉ ቁጥሮችን ደግሞ በዚሁ መልክ ማለት ትችላላችሁ። ለምሳሌ 103 ጥበና ሳሰ፣ 101 ጥበና ሚቴ። የስልክ ቁጥር ደግሞ በሲዳምኛ ሲነገር በዚሁ መንገድ ነው። እስቲ ይህንን ስልክ በሲዳምኛ እንበል። 09 ማለት 0 ሆንሴ ማለት ነው። እስቲ እንበል 0 ሆንሴ ሾላይና ሆንቴ ሾላይና ሰቴ ቶናምቴ እያላችሁ መናገር ነው። ቀላል ነው። ይመቻችሁ። እስቲ ይህንን በኮመንት ላይ ጻፉልኝ። ወደ ሲዳምኛ ቀይራችሁ አሁን ባስተማርኳችሁ መንገድ ኮመንት ላይ ጻፉልኝ። አመሰግናለሁ።